ተመራማሪዎቹ እንደሚሉት ገና አሁን ከፈነዳው የእሳተ ገሞራ ፍንዳታ የበለጠ ከ50 በላይ የሚጠጉ ፍንዳታዎች በአካባቢው ላይ እንዳሉ በመናገር ላይ ይገኛሉ። ይሄ ደግሞ አሳሳቢ ሆኗል። ተመራማሪዎቹ እንደሚሉት እነዚህ ውስጥ ለውስጥ እየፈሉ ያሉት 50ዎቹ ፍንዳታዎች በፍጥነት አሁን ባለው ሁኔታ ከፈነዱ በዚህ ምድር ላይ አምስተኛው ጂኦሎጂካል ፕሮሰስ ይከሰታል። And now, scientists say a brand new ocean is being born under our feet. A dramatic geological shift is ripping through East Africa. A tear so vast, it could redraw global geography. Deep inside Ethiopia's Afar region, one of the world's hottest volcanic zones has revealed. ይህ ፕሮሰስ ደግሞ ኢትዮጵያን አፍሪካን ለሁለት ይከፍላታል። የዓለምን ገጽታ ይቀይራል። በአፋር አካባቢ መተንፈሻ ፍለጋ ገንፍሎ እየወጣ ያለው የእሳት ባህር ትኩሳት 50 ጊዜ የፈነዳ ቀን ከፍተኛ የመሬት መሰንጠቅ ይከሰታል። በዚህ መሬት መሰንጠቅ ደግሞ የቀይ ባህር ይገባበትና አፍሪካ ለሁለት ትከፈላለች። ኢትዮጵያም ከሚከፈሉት ዋናዋ ትሆናለች። አምስተኛው ጂኦሎጂካል ፕሮሰስ ኢትዮጵያ ላይ ይከሰታል። ኢትዮጵያ አሁን ያላትን ቅርጽ ለቃ ሌላ በባህር የተከበበች አዲስ ኢትዮጵያ ትፈጠራለች። ይህ ነው የተመራማሪዎቹ ጥናት የሚለው። ሁለተኛው ምክንያት ደግሞ የተለያዩ ንጥረ ነገሮች ስላሉና እነዛ ንጥረ ነገሮች ደግሞ ለሰው ልጅ የመተንፈሻ አካላት አደገኛ ሆነው በመገኘታቸው እነዚህ የሚቀጥሉት 50ዎቹ ፍንዳታዎች ሲከሰቱ ዓለም ምን አይነት መልክ ሊኖራት ይችላል የሚለው የምርምራቸው አስኳል ሆኖ ይገኛል። እነዚህ ንጥረ ነገሮች በጤና ላይ ችግር የሚያስከስቱ ሲሆን በተለይም ሰልፈር ዳይኦክሳይድ እና ካርቦን ዳይኦክሳይድ በከፍተኛ መጠን በፍንዳታዎች ውስጥ ስለሚገኙ ፍንዳታው ከቀጠለ የዓለም ጤና ሊቃወስ ይችላል። ምክንያቱም ደመና ሰርቶ ወደ ብዙ ሀገራት በነፋስ ታግዞ የሚጓዘው ጭስ ብዙ ሀገራትን የመሸፈን አቅም ስላለው በተለይም የሰው ልጅ የመተንፈሻ አካላት የሚጎዳ ሲሆን በአፍንጫ፣ በአይን፣ በጉሮሮ፣ በሳምባ ላይ እብጠት አስከትሎ ከፍተኛ የመተንፈስና ሰውነትን የማቃጠል ችግር ሊያስከትል ይችላል። ሁለተኛው የጥናታቸውን ምክንያት ይህ ነው። ይህ ፍንዳታ በተለይ አሁን የተለያዩ የመሬት መሰንጠቆች እያሳየ ነው። ፍንዳታው በዚህ ከቀጠለና ተመራማሪዎች እንደሚሉት 50ዎቹ ፍንዳታዎች የሚቀጥሉ ከሆነ ከባድ የመሬት መሰንጠቅ ስለሚከሰት ያ የመሬት መሰንጠቅ ደግሞ ሌላ 8ኛ አህጉር እንዲፈጠር ያደርጋል። የሚፈጠረው አህጉር ኢትዮጵያ ናት። ኢትዮጵያ ራሷን ለሁለት ትከፍልና በባህር የተከበበችው ከሌሎች የአፍሪካ ክፍላት ከ7ቱ ሀገራት የተወሰነ ድርሻ ይዛ ሰፊውን እሷ በማካለል ከሀገርነት ወደ አህጉርነት ትቀየራለች። ምክንያቱም ይሄ ፍንዳታ እየተካሄደ ያለው አፋር አካባቢ ነው። በአፋር አካባቢ ደግሞ ቀይ ባህር ስለሚገኝ የመሬት መሰንጠቁ ቀይ ባህር ሊደርስ ስለሚችልና በተሰነጠቀው መሬት ውስጥ ይህ ታሪካዊ ባህር ገብቶ ሌላ 8ኛ አህጉር ይፈጥራል የሚለው ምርምር አሁን አይሎ ወጥቷል። ለዚህ ነው ኢትዮጵያ ለሁለት የመሰንጠቅ ነገር ሊያጋጥማት ይችላል እየተባለ እየተነገረ ያለው።